ስለ ኑሮ ቶታሊ የማይታሰብበት ደረጃ መድረስ ከቻለ ዋይኖት አንቺ፣ ዋይኖት አንተ፣ ዋይኖት እነሱ። ለምን እነሱ ስለምን አይችሉም? አንተ ስለምን አትችልም? አንቺ ስለምን አትችይም? እኔ ከቻልኩኝ እኔ ከቻልኩኝ በደንብ ትችላለህ። አንቺ በደንብ ትችላለሽ፣ በደንብ ትችላለሽ። እኔ ችያለሁ፣ አንተ በደንብ ትችላለህ፣ እኔም ችያለሁ። ወደ መጽሐፍ ወደ ውስጥ ገባ በኋላ አወራችኋለሁ። አሁን ፖይንቱ ብቻ ልመልስላችሁ፣ ርዕስ እንዳልቀየር ማለት ወደ ሌላ ሀሳብ እንዳልወስዳችሁ። ስለዚህ ምንድን ነው ጥያቄውን ስመልስላችሁ፣ ሰሊ አንቺ ጋር የሌለው ነገር ከሆነ ጊዜ ታጫለሽ። ለምን? አንቺ ጋር ያለው ነገር ነው ቅድሚያ የምትሰጪው። አንቺ ጋር ያለው ነገር ነው ቅድሚያ የምትሰጪው። የትኛውም ሰው እንደዛ ነው። የትኛውም ሰው እኔ ጋር ያለው ነገር ነው ቅድሚያ የምሰጠው። እኔ ጋር ያለው ነገር ከሆነ አይከብደኝም። እኔ ጋር ያለ ነገር ከሆነ አይከብደኝም፣ በጭራሽ አይከብደኝም። ጊዜ አጥቻለሁ፣ ጊዜ አላገኝም አልልም። ጊዜን አቃጥቼ እሰራለሁ፣ ጊዜን አቃጥቼ አደርገዋለሁ እንጂ ማለት ነው። ስለዚህ በጣም የጊዜ ነፃነት አለኝ ምናምን ብዬ ማወራ ሰው አይደለም። ኤጀንት ስለሆንኩኝ ቲም እየገነባ ያለው ሰው ገና ጀማሪ ነኝ። የፖፑላይፍ ስትሪሚንግ ጀማሪ ነኝ፣ የሱፐር ጀማሪ ነኝ። እኔ እንዲያውም እውነት አውራ ካልኩኝ ሌላ ርዕስ እንዳላመጣላችሁ እንጂ ሰሊ ብትጠይቀኝ ስለ ፖፑላይፍ እስከምን ድረስ ነው እስከምን ርቀት ነው የአንተ ዓላማ ወይ ጉዞህን ብትጠይቀኝ ምን ብዬ ነው የምመልሰው መሰላችሁ? ላይቭ ላይ ብዙ ጊዜ ያወራል። እውነቱን ንገረኝ ካላችሁ ህንዳዊን ካልደረስኩበት ፖፑላይፍ መቼም ቢሆን አልተወውም። የዛንም ተወዋለሁ እያልኳችሁ አይደለም፣ ግን የዛኔ አሁን አሞኬ ልላችሁ ይችላል። ህንዳዊን ከደረስኩበት በኋላ ሰምታችሁኛል። ህንዳዊን ከደረስኩበት በኋላ የዛኔ አሁን ደህና ነኝ፣ ጥሩ እየሰራሁ ነው፣ አሁን አሪፍ ነው ልላችሁ ይችላል። ሰምታችሁኛል። የኔ ዓላማ እስከዛ ድረስ እስከዛ ርቀት ነው፣ እስከዛ ርቀት ነው። ያ ማለት በወር 40 ሚሊዮን ምናምን የሚያገኘ ማለት ነው። በወር ነው ያልኳቸው። በወር 40 ሚሊዮን ብር ምናምን የሚያገኘ ህንዳዊ እዛ ካልደረስኩኝ እኔ የኔ እቅድ ይነገራል አይነገርም እንደፈለጋቸው አሁን ችግር የለም። እዚህ በግልጽ ነው የምናወራ። የኔ እቅድ እስከዛ ድረስ ነው። ለዛ ጀማሪ ነኝ። ገብቷችኋል? ፖፑላይፍ ጀማሪ ነኝ። ለዛ ነው ባለጸጋ ብዬ 12 መጽሐፍቶችን ሳዘጋጅ መቼስ ርቀት ይገባቸዋል ብዬ አስባለሁ። አለ በደንብ ይቻላል። ከዛ በላይ እንሄዳለን። እንደው እሱን ስለምታውቁት ነው የመጣሁላችሁ እንጂ ከዛ በላይ እንሄዳለን። ገና ከዛ በላይ እንሄዳለን። በደንብ ከዛ በላይ መሄድ ይቻላል። ከዛ በላይ በደንብ መሄድ ይቻላል ማለት ነው። በደንብ እና እሱ ግን እንደ አንድ ስለምናውቀው እንደ አንድ መጀመሪያ ልናስቀምጥ እንችላለን ማለት ነው። ስለዚህ ምንድነው ብላችሁ የፈለጉት ነገር ከህይወትህ ከኑሮህ ጋር የተያያዘ ከሆነ የምታዘጋጀው የምትጽፈው የምታነበው ነገር ጊዜ አታጣም። ዝም ብሎ እንጆይ ለማድረግ ወይም ደግሞ ዓላማው ገንዘብና ገንዘብ ለማግኘት ብቻ ከሆነ ግን ትንሽ ጊዜ የለኝም ልንል እንችላለን። እና ህይወቴን የጻፍኩት ሰሊ ህይወቴን ኑሮዬን የጻፍኩት በዚህ ስራ የመጣሁበት ለእኔ ስኬታማ ያደረገኝ ጉዞ። ስለዚህ ለእኔ ስኬታማ ካደረገኝ ይህንን ጉዞ ለሁሉም ሰው ማለት ላልደረሰ ሰው ስኬታማ አይደለሁም ለሚል ሰው በሙሉ ስኬታማ ማድረግ ይችላል። ይህንን መጽሐፍ ባዘጋጅላቸው ብዬ ይህንን መጽሐፍ አዘጋጀሁት ማለት ነው። እና ሰሌ ምንም በቃ እንዳልኩሽ ነው። ስለዚህ ከራሴ ጋር የተገናኘ የራሴ ኑሮ የራሴ ህይወት ጋር የተገናኘ ነገር ከሆነ መጽሐፍ ጊዜ አጣው ሊል አይችልም። እኔ ብቻ አይደለም የትኛውም ሰው አንቺም ጨምሮ ማለት ነው። ጊዜ አጣው የምትይ ከሆነ ለማንበብ ለመጻፍ አሉ። እዚህ ያሉ ሁለት ሰዎች አውርተውኝ ነበር። መጽሐፉን ላይ እያዘጋጁ ያሉ ኤጀንቶች አሉ። ከዚህ ጋር የተያዘ መጽሐፍ እኮ እያዘጋጁ ነበር ምናምን ያሉኝ አንድ ሁለት ሰዎች አሉ። ዋው ብያቸዋል፣ አድንቄያቸዋል። ከዛ ግን ሲነግሩኝ ምክንያት ደረደሩኝ። በዚህ ምክንያት አሉ። ለእነሱ ምን አላልኳቸውም፣ እየሰሙ ነው። በውስጤ ግን አይ እያልኩኝ ነበር። ከራስ ጋር ያልተገናኘ ከሆነማ ከባድ ነው እያልኩኝ ነበር። መጽሐፍ ከራስ ጋር ያልተገናኘ አናዘጋጅ ሳይሆን ግን ከራሳችን ጋር የተገናኘ አይነት መጽሐፍ ስንጽፍና ስናነብ ጊዜ ያጣው ጊዜ የለኝም አንልም። እኔም ይህም የተማርኩበት ነገር ነው ማለት ነው። አመሰግናለሁ። እሺ ሰሚ መስዬ በጣም እናመሰግናለን። በእውነት ዛሬ በቃ በጣም
የሚገርም ብዙ እውቀት ነው ለእኔም ለሁሉም የቀረልና በመሀል ያው ቴንኪው እናመሰግናለን በሉት። በውስጥ ደግሞ የጻፉልኝ ነበር እና መጽሐፉን ያው ስለ መጽሐፉ ያነበብን ሰዎች የተወሰነ ሀሳብ እንሰጣለን፣ ግን መጽሐፉን የት ነው የምናገኘው እያሉ ነበር። መሲ አሜዚንግ መስዬ ወደ ቀጣዩ ጥያቄ ከመግባቴ በፊት መጽሐፉን ዋጋውን እና እንዴት ማግኘት እንደሚችሉ። መልካም እሺ። መጽሐፉን የመጽሐፉ ስም እዚህ ያደረግነው ፕሮፋይል ላይም እያያችሁት ነው። ሶሪ የፖፖ ስኬት ምስጢር ነው የሚለው 200% የምነግራችሁ ነገር ባይባልም ማለት ነው 200% ከ100% የምነግራችሁ ነገር ይህንን መጽሐፍ በተለይ ደግሞ ኦዲዮውን ማለት ነው። በተለይ ደግሞ ኦዲዮውን የምላችሁ ማብራሪያ ስላለበት ነው። እሺ ጋይስ ማብራሪያ አለበት። ከዛ እና ደግሞ ኦዲዮ ላይ ኤነርጂውንና ሞራልን ደግሞ ይገኛል እና ይህንን መጽሐፍ አንብባችሁ ስቴፕ ባይ ስቴፕ ያለውን ነገር ተግባራዊ አድርጋችሁ እንዶ ስኬታማ አልሆንኩም የሚለኝ ሰው ካለ እኔን ጠይቀኝ። እስከዚህ ድረስ ማለት እኔን ጠይቀኝ። ስቴፕ ባይ ስቴፕ አድርጊያታለሁ። አንተ የሄድክበትን ነገር የሄድክበትን ጉዞ የጠቀምክበትን ነገር ያልከውን ነገር አድርጊያለሁ፣ ስኬታማ አልሆንኩም የሚለኝ ሰው ካለ ይጠይቀኝ እና መጽሐፉ እኔ ጋር ነው የምታገኙት። ኦንላይን ብቻ ነው ለጊዜው የተዘጋጀው። የኦንላይን ስራ እየሰራን እስካለን ድረስ በኦንላይን ነው የተዘጋጀው። በሀርድ ኮፒም ይዘጋጅላቸዋል። በዚህ ቀን አልላችሁ ያዘጋጀውም ላላዘጋጀውም ይችላለሁ። በሀርድ ኮፒ ማለት እንደየ ሁኔታው ነው። በኦንላይን የተዘጋጀ መጽሐፉ ማለት ነው። ኮፒ ማድረግ አይቻልም። ፎርዋርድ ማድረግ አይቻልም። መጽሐፉ የሚገኘው ወደ ቴሌግራም ቻነል ነው ማስገባችሁ ማለት ነው። መጽሐፉ የምታገኙ ቴሌግራም ላይ ነው። የገዛ ሰው ቴሌግራም ላይ ይገባል ማለት እዛ ቻነል ላይ የተዘጋጀው መጽሐፍ ላይ እሱን ይገባል፣ ገብቶ ያነባል፣ ገብቶ ይሰማል ማለት ነው። በዚህ መልክ ነው የተዘጋጀው። በ4 መንገድ ነው የተዘጋጀው። አሁን ግን ፐብሊሽ የተደረገው በ2 መንገድ ነው፣ በጽሁፍና በድምፅ ኦዲዮ። እሺ ቀጣይ ይዘጋጃል። በዚህ ቀን አላችሁም። የዚህ ጉዞ አይተን ነው የሚያዘጋጅላችሁ። ቀጣይ ግን በቪዲዮ ነገሩ በቪዲዮ ተቀይሮ 3ኛ በቪዲዮ ይዘጋጃል። 4ኛ አካውንታችሁን እየመረመርኩኝ አካውንታችሁን ቸክ እያደረግኩኝ የላይቭ ወይም የዙም ፕሮግራም ደግሞ አዘጋጅላችኋለሁ። እሱ በጣም ማስተር ክላስ ነው። የመጨረሻው 4ኛው ስቴጅ ማስተር ክላስ ነው፣ ቪአይፒ ክላስ ነው። አካውንታችሁን ጭምር ቸክ እያደረግኩኝ በቅርብ የምረዳችሁ ቪአይፒ ክላስ ነው። እሱ የመጨረሻው 4ኛ ሌቭል ማለት ነው እና በ4 መንገድ የተዘጋጀው ማለት ነው። ቪአይፒ ነው እሱ፣ ቪአይፒ ነው 4ኛው። አካውንታችሁን ጭምር ነዋ ቸክ ማድረግላችሁ። እሱ ቪአይፒ ክላስ ነው። ግን እሱ የመጀመርላችሁ የዚህ የሁለቱም ጉዞ አይቼ ነው። የፒዲኤፉንም የዚህ የኦዲዮንም ርቀት ጉዞ አይቼ ነው ወደ ቪዲዮ እና ወደ ዙም የሚሄደው ማለት ነው። ስለዚህ የፒዲኤፍ ዋጋ እና የኦዲዮ ዋጋ በኮይን እና በኮይን ብቻ ነው። ቋንቋችን እዚህ ፕላትፎርም ላይ ኮይን እና ፖይንት ነው። ስለ ገንዘብ ስናወራ ማለት ነው። ስለ ብርም ስለ ዶላርም አናወራ። ስለዚህ መጽሐፉን መግዛት የሚቻለው በኮይን ነው። አሁን ዲስካውንት ላይ ነን። እዚህ ጋርም እየጻፉላችሁ ነው። አሁን ዲስካውንት ላይ ነን፣ ቅናሽ ላይ ነን አሁን ማለት ነው። ዋናው ቅናሽ ሳይደረግ የመጽሐፉ ዋጋ የድምፁ 150,000 ኮይን ነው። የድምፁ ማለት ነው 150,000 ኮይን ነው የድምፁ። የፒዲኤፉ የጽሁፉ ደግሞ 50,000 ኮይን ነው። ዲስካውንት ሳይደረግ ማለት ነው ጋይስ። ዲስካውንት ሲደረግ ግን አሁን ዲስካውንት ላይ ነን፣ ቅናሽ ላይ ነን ብያቸዋለሁ። እዚህ ጋር ተጽፎ ወይም ፖስት እያደረጉት ያሉት ቤተሰቦቻችን እንደምታዩት የኦዲዮን 100,000 ኮይን ነው በዲስካውንቱ። ዲስካውንት እስከ መቼ ይቆያል የሚለውን ነገር እዚህ አልነግራችሁም። ዲስካውንት ግን ይነሳል፣ ወደ ዋና ዋጋው ይገባል። ዲስካውንቱ መነሳቱ አይቀርም። እስከዚህ ድረስ ይቆያል አላችሁ፣ ግን ይነሳል። እሺ 100,000 ኮይን ነው የድምፁ። የጽሁፉ ደግሞ
30,000 ኮይን ነው የጽሁፉን የፒዲኤፉን ማለት ነው። ልክ በኮይን ትሬዲንግ ከላካችሁልኝ በኋላ ለጊዜው ለእኔ ብቻ ነው የምትልኩልኝ። ለእኔ ብቻ ነው የምትልኩልኝ። ለእኔ አስገብቻለሁ ትሉኛላችሁ በዚህ በውስጥ ማለት ነው። ፎሎ አደርጋችኋለሁ። ፎሎ ካላደረግኳችሁ ከዛ ስክሪንሻቱን ትልኩልኛላችሁ። ከላካችሁልኝ በኋላ የቴሌግራም አድራሻ እሰጣችኋለሁ። ቴሌግራም ላይ ትመጣላችሁ። ወደ መጽሐፉ አስገባችኋለሁ ማለት ነው። በዚህ መልክ ነው እያደረግን ያለ ነው። ይህን ይመስላል ዋጋው የምትመለከተ ቴንኪ እስካሁን ይኸው መሴ እንግዲህ እያወራ ነው ስለ መጽሐፉ ሁሉን ስለ ኤጀንት በጣም እያብራራልን ያለ ነው። ግን በጣም ያንሳል። በቃ ቴንኪው መሴ የሚል ሰው የለም። ሰክሰስ ፋሚሊዎች ተኝተዋል መሰለኝ አላውቅም። ግን እኔ በራሴ ያው ቴንኪው መሴ ማለት መጽሐፉን ያነበባችሁ የገዛችሁ ልጆቻችሁ ላይ የሰራችሁትን ለውጥ እስቲ አንዳንድ ነገር ጻፉለት። ኮመንት ያላረገ ያው አልገዛም ማለት ነው። ስለዚህ እኔ የምፈልገው ገዝቶ የተቀላቀለ ነው የመሴን መጽሐፍ ያዳመጠ ስለሆነ እስቲ ሁላችሁም ቴንኪው በሚለው መሴን እንዲቀጥል ከዚህ በላይ እንዲነግራችሁ የሆነ ነገር በሉ። አለበለዚያ ሰው ልትጠይቃለች እሱ ይመልሳል። እናንተ ምንም ሳትሉ ሰዓቱ እየሄደ ስለሆነ ሌሎቹም እንዲናገሩ ቶሎ የምትፈልጉትን ነገር ማበረታቻም የሆነ ነገር በሉት። መሴ ቴንኪው በራሱ እኮ የሆነ ኮመንት በጣም ያነባል። መሴ የማያይ ይመስላችኋል እንጂ ላይቭ ላይ ሆኖ እንኳን እያንዳንዷን ኮመንት ስለሚያነብ ፕሊዝ ቀጥይ ሰላምዬ። እሺ መስዬ አመሰግናለሁ። ያው የመጨረሻ ሰፋ ያለ ማብራሪያ ትሰጠንና ከዛ ወደ እንግዶቻችን እንሄዳለን። ያው የሁለት ጥያቄ ነው። የመጀመሪያው ከመጽሐፉን ካነበቡ ሰዎች የተቀበልከው ምላሽ ምን ይመስላል? አንተስ ምን ተሰማህ? ደግሞ ለወደፊት ስላለው እቅድህና መጽሐፉ ላይ ምን ነገሮችን አካተዋል የሚል ነው። ያው ሰፋ አድርገህ ማብራሪያዎችን ትሰጠናለህ። በጣም አሪፍ። እሺ ሰሊ አመሰግናለሁ። ዳጊ አመሰግናለሁ። ዳግማዊት እውነቷን ነው። እኔ በጣም ነው የማነበው፣ እያወራሁ ነው የማነበው። እኔ ለማንበብ አልቆምም። ባይዘወይ አይታችን ከሆነ አብዛኛው ጊዜ እያነበብኩ ነው የማወራ ማለት ነው። እና አክቹዋሊ ከልምድ የተነሳ መሰለኝ ሁሉ ጊዜ እንደዛ የሚሆነው እየሳቁኝ ነበረ በውስጥ ራሴ ማለት ነው። አመሰግናለሁ መርሻይ። እና የሚገርማችሁ ነገር ከልምድ የመጣ ነው። አብዛኞቻችሁ ላይ የምትሰሩ ሰዎች እንደዚህ ነው የምትሆኑት። እየለመዳችሁ ስትሄዱ እየለመዳችሁ እያወራችሁ እያነበባችሁ ነው የምትቀጥሉት ማለት ነው። የተለየ ታለንት ኑሮኝ ሳይሆን በልምድ ይመጣል ማለት ይሄ ነው። ሁላችን የምናመጣው ነገር ነው። እያነበባችሁ ትቀጥላላችሁ፣ እያወራችሁ ትቀጥላላችሁ ማለት ነው። እና ታለንቱ ሁሉ የሚገርመኝ ነገር ስለሆነ ለራሴና ለብዙ ኤጀንቶች የሚገርም ታለንት ስለሆነ ነው ያነሳሁት። ወደ ጥያቄው ስመለስ እኔ እውነት ለመናገር ምን አደረጉኝ መሰላችሁ? አስቃችሁ ማለት ነው። አስቃችሁ እኔ እንትኑን ሀሳቡ መጀመሪያ ሲመጣ ልቤ በሀሴት ተሞልተዋል። በጣም ደስተኛ ሁኛለሁ ሀሳቡ ሲመጣልኝ ማለት ነው። ማለት በጣም በደስታ ተሞልተዋል ውስጤ ማለት ነው። እና ያ ደግሞ ታውቃላችሁ የተፈጥሮ ህግ ምንድን ነው መሰላችሁ? ኮንፊርሜሽን ነው። ዳትስ ጉድ ማለት ነው። ዳትስ አሜዚንግ ማለት ነው። ውስጣችሁ ስለ አንድ ነገር ለማድረግ ስታስቡ ያ ነገር ጥሩ ስሜት እየፈጠረባችሁ ከሆነ ኮንፊርሜሽን ነው። እሺ የተፈጥሮ ህግ ነው ኮንፊርሜሽን ማለት አድርገው ጥሩ ነው እንደማለት ነው። አድርገው ጥሩ ነው፣ ልክ ነህ ማለት ነው። እና ውስጤ በሀሴት ስለተሞላ ማለት እርግጠኛ ሆኛለሁ ማለት ለሰው እንደሚጠቅም እርግጠኛ ሆኛለሁ። ግን ሞልቶ አይሞላላችሁ ሰው አይደለም። እዛ አንዱ ሁለት ሰዎችን አነሳውና እዚህ ጋር ለምሳሌ ቤቲና መርሻ አለና ለምሳሌ ሞኬ አሰጠሁት ትንሽ ቢዚ ስለነበረ ይሁን ምን ይሁን ብቻ ሞኬ አሰጠሁትም ነበር። ማስታወሰው ቤቲ መርሻ መሰለኝ። መርሻሙ ከራሱ ነው እንዲያውም የመጣው ማለት ነው። ፕሮግራም መምራት ታግዘናለህ ምናምን ስለው እንደዛ ከሆነ መጽሐፍ መስማት አለብኝ ልቤ ሞልቶ መናገር ነው የምፈልገው ሲለኝ ገዝቶ ሁሉንም ገዝቶ በእርግጥ ሁሉም ገዝተው ነው የገቡት። እዚህ በነፃ የገዛ እንትን የገባ ሰው የለም። እዛ የመጀመሪያዎችን መርሻ ስንት ነው ዋጋው አለኝ። በዲስካውንቱ 130,000 አልኩት። ወዲያውኑ ኮይን ላከና አስገባኝ አለ። ገባኝ። መጀመሪያ የሰሙት ቤቲ መርሻ
ሌላ ማን ነበረ? እነዚህ ናቸው። እና የመርሻ አክቹዋሊ ሞር ከሱ ነው እንደሚመጣ ማለት ነው። ቤቲና ማን ነበረ ቤተኛው? 2-3 ሰዎች ናቸው። ስሙትና እባካችሁ ፊድባክ ፈልጋለሁ አልኳቸው። እንደዚህ ነው በግልጽ ነው የምጠይቃቸው። በግልጽ ማለት እስኪ ኒውትራል ሆነ ንገረኝ። ሰው ይጠቀምበታል አይጠቀምበትም? እንደዚህ ነው። መርሻን ጠይቁት። ከሰማ በኋላ ሰምቼዋለሁ። እሺ ንገረኝ አልኩት። እንዴት ነው ለሰው ትንሽ ይጠቅማል አይጠቅምም ብዬ ጠይቄዋለሁ። ሚዩቱን አንሱለት። የመርሻ ሚዩት ነው መሰለኝ ምናልባት ማውራት ከፈለገ ማለት ነው። እና ጠይቄዋለሁ። ከዛ ቤቲንም ጠይቄያቸዋለሁ። መጀመሪያ እንትን ከመደረጉ በፊት ማለት ፐብሊሽ ከመደረጉ በፊት ማለት ወደ ህዝብ ፐብሊሽ ከመደረጉ በፊት ማለት ከዛ ጠየኳቸው። ዳስ አሜዚንግ ትቀልዳለህ እንዴ? በጣም ነው እንጂ የሚጠቀሙት ምናምን ሲሉ ቴንኪው አልኳቸው። ጨረስኩኝ። ከመጀመሪያ ውስጥ ኮንፊርሜሽን ነበረኝ። ከዛ ፐብሊሽ ተደረገ ማለት ፐብሊሽ ተደረገ። እንግዲህ እዚህ የሰማችሁ ሰዎች አላችሁ፣ ኦዲዮን በተለይ ማለት ነው የሰማችሁት መጽሐፉን ያያችሁ ሰዎች አላችሁ። እናንተ ፊድባክ ከእናንተ እዚህ ያሉትም ለእነሱ እድል ብትሰጫችሁን የሚሻለኝ እስካሁን ባለው ፊድባክ ግን ሰልኝ እኔ ከጠበቅኩት በላይ በእውነት ነው የምላችሁ፣ ከጠበቅኩት በላይ አንዳንዶቹ ጭራሽ እንባይ ሁላ እስኪመጣ ድረስ ማለት ነው። የመጽሐፉ ነገር አንድ ያልነገርኳችሁ ነገር እንደዚያ የሆናችሁ ሰዎች ካላችሁ ትነግሩኛላችሁ ማለት ነው። መጽሐፉን ተዘጋጅቶ ፖስተር ከተዘጋጀ በኋላ ያልጠበቁት የተፈጠረው ነገር ልንገራችሁ። ያልጠበቁት ነገር ማለት ነው። ብዙ ሰው በኮሜንት በግልም እየጻፈልኝ ማለት ነው ለስራው በጣም መነሳሳትን ፈጥረህብኛል። ስራው ምን ያህል ኤግዛይት ሆኜ መስራት እንዳለብኝ ያደረገኝ መጽሐፉን ሳያነቡት እኮ ነው። ገና ፐብሊሽ ሳይደረግ ፕሮፋይል ከለበስን በኋላ ማለት ነው። አይገርማችሁ? ብዙ ሰው በጣም ኤግዛይት ሆኛለሁ፣ እንዴት ደስ እንዳለኝ ነገር አልችልም፣ ስራው ላይ መነሳሳቱን የፈጠረብኝ ብለው ሰዎች ራሷ ሰሊ ራሱ እንዴት ደስ እንዳላት አዘጋጅተን ከነገርኳት በኋላ ማለት ነው። እና ብዙ ሰዎች ገና መጽሐፉን ሳታዩት ማለት ነው መነሳሳትን የፈጠረላችሁና እንዴት ደስ እንዳለኝ እሱ ነገር ሳያችሁ ከላይ ከሱፐር ኤጀንቶች ጀምሮ እስከ ታች ድረስ ማለት ነው። እሱ ነገር በጣም ያልጠበቁት ነገር ነው። ስባይዘው እኔ መጽሐፉ ይጠቅማቸዋል አይጠቅማቸውም የሚለውን ነገር ነበር ያልጠበቁት። ነገር ግን ገና መጽሐፉን ፐብሊሽ ሳይደረግ ሰዎች የስራ እስኪ በዚህ 2 ሳምንት እዩት እስኪ ህዝቡ በዚህ 2 ሳምንት እዩት እስኪ ህዝቡ ምን ላይ እንዳለ ህዝቡ ያልነበረ ኢቨንት ያልነበረ ስልጠና ያልነበረ ምናምን እንዴት ደስ እንዳለኝ። አንዱ ምክንያት ያን ነገር መጀመራችን ነው። በዚህ 2 ሳምንት ህዝቡን እዩት። ኤጀንቶች እዩዋቸው፣ ሱፐር ኤጀንቶችን ብትሉ ታች ያሉትን ብትሉ ሁሉ እዩዋቸው ማለት ነው። እንዴት መነሳሳትን እንደፈጠረ ያንን ነገር መጀመራችን ማለት ነው። ተረዳችሁ? ያለ ቤተሰብ እንዴት መነሳሳትን እንደፈጠረ እና ይሄ ያልጠበቁት እንትን ነው የተፈጠረው። እና ይሄ ነገር በጣም ነው ደስ ያለኝ። ፊድባክ እንዴት አገኘው የሚለው ነገር ደግሞ ስለሚ ከጠበቁት በላይ የምሬ ነው ብላችሁ እዚህ ጋር የኮመንት እየጻፉላችሁ እነ ፊራ ማለት ነው። ፊራ አሁን ሱፐር ኤጀንት ነው። ሂዝ ሃምብል ማለት ነው። ሃምብል ኤንድ ኦፕን ሰው ምንም ትዕቢት አያውቅም። በትክክል ያለው ነገር ቁጭ የሚያደርግላችሁ ሱፐር ኤጀንት ነው ፊራ ማለት ነው። ይኸው እያስቀመጠላችሁ ነው ራሱ ማለት አልጠገብኩት ይላል። እና መርሻን ጠየቁት። መጀመሪያ መርሻ ሲሰማው ቤቲን ብትሉ ሌሎችን ብትሉ ሲሰማ መጀመሪያ ቸክ አድርጉልኝ ያልኳቸው በጣም ኤግዛይትድ ሆኑ። ወረደ ወደ ህዝቡ በጣም ኤግዛይትድ ሆነዋል። እኔ የውላችሁ ከመጽሐፉ ትጠቀማለህ ወይ መሲ ያለሽ እንዴ ናቲ ግጥም አድርጌ ነው እንጂ የምጠቀመው አተርፋለሁ። ግጥም አድርጌ ነው የማተርፈው እንጂ ምን ሆነሃል ብራዘር ተው እንጂ በጣም ነው የምጠቀመው። ያተርፋለሁ ግጥም አድርጌ ነው የማተርፈው። ገንዘብ አተርፍበታለሁ። ግን እኔ ገንዘብ ባተርፍ ከገንዘቡ ይልቅ ደግሞ ደስተኛ ያደረገኝ እኔ እንዳሰቡት የመጀመሪያው ዓላማ ያነሳሳኝ መጽሐፉን እንዲዘጋጅ ያነሳሳኝ ነገር እሱ ነገር እውን ሆኖ ሳየው እሱ ደስ ያለኝ ነገር ለኔ ማለት እውን ሆኖ ያ ነገር ሪል ሆኖ ሰዎችን እየጠቀማቸው ሰዎችን የስራ መነሳሳታቸውን ሳይ ሞራል አግኝተው ተስፋ ቆርጠው የነበረው ሰዎች በተስፋ ተሞልቶ ስራውን ሲሰሩ የተለያዩ አዳዲስ ነገሮችን ከዚህ የተነሳ ሳይ እንዴት ውስጤ እንደረካ ልነግራችኋል። እና ከምላችሁና ከጠበቅኩት በላይ ነው የገዙ ሰዎች እየጠቀሙ እንዳሉ እየነገሩኝ ያሉት። እና አላቅም ማላቀው ነገር አልጠቀመኝም የሚል ሰው ካለ ይንገረኝ፣ ችግር የለውም።
እስካሁን ድረስ ግን ከጠበቅኩት በላይ ያለውን ጥሩ ፊድባክ ነው እያገኘ ያለሁት። በቃ እንዳሰብኩት የመጀመሪያም ኮንፊርሜሽን አግኝቼ ነው የጀመርኩት። ከዛም ቼክ አድርጉልኝ ያልኳቸው ሰዎችን ኮንፊርሜሽን አገኘው። አሁንም ጭምር የሰሙ ሰዎች እየተከታተሉት ያሉ ሰዎች በጣም ደስተኛ ናቸው እና ጥሩ ፊድባክ ነው ያለው ለማለት ፈልገን ነው።